አቶ ጀዋር መሐመድና አቶ በቀለ ገርባ በሰው መግደልና ግጭት በመፍጠር ወንጀሎች ተጠርጥረው ዛሬ በፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፍርድ ቤቱ ጉዳዩን ለመመልከት ለአቶ ጀዋር መሐመድ ሐምሌ 9 ቀን 2012 ዓ.ም ተለዋጭ ቀጠሮ ሰጥቷል። በተመሳሳይ ለአቶ በቀለ ገርባ ሐምሌ 6 ቀን 2012 ዓ.ም ሌላ ቀጠሮ ሰጥቷል። በድምጻዊ ሃጫሉ ሁንዴሳ ግድያ የተጠረጠሩ ሌሎች 3 ግለሰቦችም የ14 ቀን የጊዜ ቀጠሮ ተሰጥቶባቸዋል። ከተጠርጣሪዎቹ መካከል አንደኛዋ ሴት ስትሆን ሁለቱ ወንዶች ናቸው። ከድምጻዊ ሃጫሉ ሁንዴሳ ሞት በኋላ በአዲስ አበባ ሰኔ 23 እና 24 ተከስቶ በነበረው ግርግር በጠፋው የሰዎች ሕይወትና በወደመው ንብረት ወንጀል የተጠረጠሩት የባልደራስ አመራሮች አቶ እስክንድር ነጋና አቶ ስንታየው ቸኮልም ፍርድ ቤት ቀርበዋል። ፍርድ ቤቱም ጉዳዩን ለመመልከት ለአቶ እስክንድር ነጋ የ14 ቀን እንዲሁም ለአቶ ስንታየው ቸኮል የ12 ቀን የጊዜ ቀጠሮ ሰጥቷል። ድምጻዊ ሃጫሉ ሁንዴሳ ሰኔ 22 ቀን ምሽት በአዲስ አበባ ገላን አካባቢ በጥይት መገደሉ ይታወቃል።